ታዋቂ መሆን መጥፎ ነው። ፌመስ መሆን መጥፎ ነው። በግልባጩ ደግሞ አለመታወቅ መጥፎ ነው። ፌመስ አለመሆን መጥፎ ነው። ልዩነታቸው ሁለት ናቸው። ፌመስ መሆን መታወቅ፣ ሐሳብህን ስትናገር መጠንቀቅ አለብህ። ቃላቶች እንዳያመልጡ መጠንቀቅ አለብህ። ፌመስ አለመሆንና ወይም አለመታወቅ ይፋ የሆነ ሐሳብ ኑሮ ላራምድ ብትል የሚሰማ የለም። ልዩነታቸው በሰሞኑ በሐናና በገጠር ልጅ የተነሳ ብዙ ወሬዎች ተወርቷል። ብዙ ነገር ተሆኗል። ብዙ ጉዛጉዝ መጥቷል። ግን ምን መሰላችሁ? ሐናን እናጣራለን በማለት የሰው ዘር ሲያጣሩ ከርመዋል። ለምሳሌ ሰይዶ ረባቦ የገጠር ልጅን የዲቃላ ልጅ ብሎ የተሳደበው ወይም ዲቃላ ነው ብሎ የተሳደበው ስለሱ ዲቃላነት ከማጣራት ይልቅ ልጅቱ የት እንደወደቀች ማጣራት ወይም የአጋቾችን ቤተሰቦች ለማሳገት ወይም ለያጋቸው ቤተሰቦችን ለማስያዝ መጣር፣ በህግ ተጠያቂ እንዲሆኑ መጣር ነበር እንጂ የገጠር ልጅ ከማን እንደተወልዶ ከማን እንዳደገው ኦሮሚያ ክልል ሊወለድ አማራ ክልል ሊወለድ ማጣራት ያን ያክል አስፈላጊ አይደለም። ልጁ ደግሞ አልጠፋም አለ። አብረው የሚሄዱትን ልጆች አቅርቡልኝ፣ አብረው የሚሄዱትን ልጆች በፎቶ አሉ አቅርቡልኝ እያለ ሰይዶ ረባቦ እንዳይቀርቡ ሲከላከል ነበር። በዛ የተነሳ በመታወቁ በዛች ቃላት በመነገሩ አሁን ከሞቀ ቤቱ ከሳውዲ አረቢያ የተፈናቀለው ዘር እንዲሁ ጥላቻ ሲነዛ ነው። ፋኖ አሁን የትም ለማይደርስ ፋኖ ሲል ሳውዲ አረቢያን ለቆ ወጣ። አሁንም ዱባይ በይም የተነሳ ለቆ ወጣ። በእርግጥ የሱ አሽቃባጮች ብዙ ናቸው። ሌላ ቦታ ይወስዱታል፣ ችግር የለም። ግን ያልተማረ ሰው ሲፈምስ ችግር ነው። ለምን? የሚያወራውን ወሬ መጠንቀቅና መጠበቅ አለበት። ልሳን የሚባል ነገር አለ። ልሳኑን መጠበቅ አለበት ሲያወራ። ይሄ ልጅ እንደሱም ታዋቂ ነው። በቃ እሱ የሚያራምደውን ሐሳብ ይሄኛውም ያራምዳል። ተሰሚነት አለ። ይሄኛውም ቴል ሄል እያለ እንግዲህ እኮ ጽሁፍ እኮ አያነብም። ታውቁ ከሆነ ኮሜንት ላይ እኮ አያነብም። ኮሜንት ሪከርድ ነው። ቪዲዮ ሲያሳይ ያየ ሰው አለ። ጠቅላላ ሪከርድ ነው እንጂ ጽሁፍ እኮ የለም። ያልተማረ ሲፈምስ ችግር ነው። ሳይማሩ መፈመስ ችግር ነው። ምክንያቱም የሚመጣበትን ነገር አያውቅም። በእርግጥ የገጠር ልጅ የሚያውነው ባይሱዚ ነው ይሄር ነው ማለት ያለበት በሸራ መኪና ነው ይሄር ነው ይላል። ምንም ማድረግ አይቻልም። እንግዲህ ፎሎ ሼር ሪፖስት አድርጉ።